السلام عليكم ورحمة الله وبركاته. በእናንተ መካከል መገኘት በመቻሌ የተሰማኝን ልዩ ደስታ ልገልጽላችሁ አልችልም። በዚህ ዘመን ሰዎች ሙስሊምን በትክክል እየተገነዘቡ ስላልሆነ መጀመሪያ የተናገርኩት ሐሳብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለት እስላም ሰላም፣ እስላም ረህመት፣ እስላም በረከት ነው ማለት ነው። በእያንዳንዱ ቋንቋችን ሰላምን፣ ረህመትን፣ በረከትን የምናውጅ ከሆነ ለኛ ብቻ ሳይሆን ለዓለም እንደ ዛሬው ሳይሆን እንደ ትናንት በረካ የመጀመሪያዋ ሴት ጡት አጥብታ ረሱልን ማሳደግ እንደቻለችው ትናንት የመጀመሪያውን አዛን ቢላል እንዳወጣው ትናንት ሙስሊሞች በሀገራቸው መኖር አቅቷቸው ወደ ኢትዮጵያ ሲመጡ የመጀመሪያው የኮራፕሽን የሙስና ግብዣ አንቀበልም ያልን ኢትዮጵያኖች እስልምና ሰላም፣ ረህመት፣ በረከት ከሆነ ኢትዮጵያውያን ጡት የምናጠባ ለሰላት የመጀመሪያውን ጥሪ የምናደርግ ሙስና ስንጋበዝ እንቢ የምንል ለሌሎች ምሳሌ የምንሆን ነበርንና ወደዚያ መመለስ አለብን። ሰሞኑን ዩናይትድ አረብ ኤሚሬት ከሼክ መሐመድ ቢን ዛይድ ጋር ስንወያይ ኢትዮጵያ ውስጥ የእስልምና ኢንስቲትዩት መክፈት እናስባለን፣ ምን ታግዘናለህ አልኩት። ብዙ እናግዛችኋለን፣ ምን ትፈልጋላችሁ? ማስተማርም እናስባለን አለኝ። አይ እንድታስተምሩን አንፈልግም፣ እናንተ ዲን ጠፍቶባችኋል፣ እኛ እያሰብን ያለነው ቶሎ ብለን አረብኛውን ተምረን እናንተን አስተምረን ለመመለስ ነው አልኩት። ለምን እንደዛ አሰብክ አለኝ። ሁለት ነገር ነው የነገርኩት። እስላም ሰላም ለሁሉ የሚል አስተምሯል። በመካከለኛው ምስራቅ አልጄሪያን፣ የመንን፣ ግብፅን አሁን እያጋጠመ ያለውን ሁሉ እያፈረሰ ያለው እስላም ራሱ ነው። እስላምን የሚያፈርስ እስላምን የማይገነባ እስላምን የማያግዝ እስላም እናንተ ውስጥ ስር እየሰደደ ነው ያለው። ዋናውን የፒስ አስተምሮ የሰላም አስተምሮ ረስታችኋል። ሁለተኛው አንድ ሙስሊም ለመባል ወሳኝ ከሚባሉ ነገሮች ያው ሁላችሁ የምታውቁት አምስቱ ዋጅብ ተብሎ የሚጠራው ነው። ዋጅብ አንደኛው ማመን ሲሆን አራቱ ግን መስጠት ነው። ሰላት መስጠት ነው፣ ረመዳን መስጠት ነው፣ ዘካ መስጠት ነው፣ ሐጅም መን استطاع ኢለይሂ ሰቢላ መስጠት ነው። እስልምና መቀበል አይደለም መስጠት ነው። ማመን ሰላት ስንሰግድ ጊዜ መስጠት፣ ንያ መስጠት፣ ራስን መስጠት ነው።
ስንጾም ራስን ጎርቶ መስጠት ነው። ዘካም መስጠት ነው። መቀበልን መርህ ያደረገ እስልምና እስላምን ይስታል። እስላም በሰላመታው ረህመትን በረከትን ካወጀ በኋላ በህይወቱም መስጠትን ይለማመዳል። ይሄ ሲሆን ኦሪጂናል ሙስሊም ይኖራል። ሁለተኛው ሐሳብ ኢትዮጵያ ውስጥ ያሉ ሙስሊሞች ሳውዲ፣ ቃታር፣ ዩኤኢ፣ ኩዌት ካሉት በሙሉ ይበልጣል። ተደምረው እነሱ 35 አይሞሉም። የኛን ቁጥር ታውቁታላችሁ። ለምን አመጣው የቁጥሩን ጉዳይ አሉኝ። እስላም በጀማዓ ያምናል አልኳቸው። እንደምንበልጥ እንደምንልቅ ካወቃችሁ ወደ ዋናው መርህ መመለስ ነው። ሰላምን፣ ረህመትን፣ በረከትን ማወጅ መስጠት ላይ የተንተራሰ እስልምናን መለማመድ ነው። እሱን ስናደርግ ትናንት ሸሽተው እንደመጡ እኛ እንዳስጠለልናቸው አሁንም እኛ የምንሸሽባቸው ሳይሆን እነሱ የሚሸሽቡን ይሆናሉ። ዛሬ በእናንተ መካከል እንድገኝ በር የከፈተልኝ ወንድሜ አቡበከር በጣም ላመሰግነው እወዳለሁ። አቡበከር በጣም ጊዜ የለኝም እንዴት ነው ማረጋው ስለው አንድ ነገር ነገረኝ። ሰይድና ዑመር ያሉትን ማታ እንዳልተኛ የህዝቦች አማና አለብኝ፣ ቀን እንዳልተኛ የእናንተ ስራ አለብኝ ብለው ነበር። መተኛት አትችልምና አለኝ። ከዛ አቡበከርና ነገር አልኩት። በሱ ስም አንድ ታዋቂ ከሊፋ ነበሩ። አቡበከር ሲዲቅ ይባላል። ከሳቸው አስተምሮ ዋናው አንኳር የሁላችንም ልብ የሚገዛው ካሳምርኩኝ አግዙኝ፣ ከሳት ካበላሸው አርሙኝ አቃኑኝ የሚለው ነው። የእናንተ ስራ ስናበላሽ ብልሽት መናገር አይደለም። ለሱ ብዙ ሰዎች አሉ። የእናንተ ስራ ስናበላሽ እንደ ሙስሊም በመስጠት በፍቅር ማቃናት ነው። የእናንተ ስራ አልሳካ ሲል እንዲሳካ ዱዓ ማድረግ ነው። ኢትዮጵያ ውስጥ ብዙ ነገር ፈር ለቋል፣ መስመር ለቋል። ጠንካራ ዱዓ ያስፈልጋል። ኢትዮጵያ ውስጥ ጠንካራ ሙስሊም፣ ጠንካራ ክርስቲያን ተቋም እንዲኖር እንፈልጋለን። የተበተነ ሙስሊም አንፈልግም። ሙስሊም አንድ ነው፣ እሱም ጠንካራ ነው። በቅርቡ ከሁለቱ ኮሚቴዎች ጋር ያደረግነው ንግግር አንድ ከሆናችሁ ቀንና ማታ እናንተን ለማገዝ እንሰራለን። ከተከፋፈላችሁ ግን ትልቁን ሙስሊም በመካከለኛ ምስራቅ ካለው ይበልጣል ብለን የምንኮራበትን ሙስሊም እያፈረሳችሁ ስለሆነ ከእናንተ ጋር መቆም አንችልም ብያቸዋለሁ። የኦርቶዶክስ ክርስትና እምነት ሁላችሁም እንደምታውቁት ትልቅ የእምነት ተቋም ኢትዮጵያ ውስጥ ለሁለት ተከፍሎ ነበር። ትናንት ተሳክቶልን ወደ አንድ ተመልሰዋል።
ኦርቶዶክስ ሲጠነክር፣ ሙስሊም ሲጠነክር፣ እኔ ሲጠነክር፣ እናንተ ስትጠነክሩ ዓለም ሁሉ እጁን ይሰጣል። ላለፉት 40-50 ዓመታት ኢትዮጵያ ውስጥ በእምነት ለመከፋፈል፣ በብሔር ለመከፋፈል፣ በጉርብትና ለመከፋፈል ያደረግነው ሁሉ ኪሳራ እንጂ ትርፍ አላመጣም። በእኛ ሀገር አረፋ ሲከበር ማድ ትሪ አይነሳም። እዛው ላይ ነው ምግብ የሚጨመረው። አብረን እንበላለን፣ በጀማዓም እንሰግዳለን። የጀማዓ ሐሳቤ በጋራ መኖር፣ መደማመጥ፣ መቻቻል፣ አንዱ ቢያጠፋ እንኳን ይመልሰው ብሎ መጸለይን ያካትታል። ይመልሰው ማለትና ያጥፋልኝ ማለት ይለያያል። ብዙ ንያ ያለን፣ ብዙ ሐሳብ አለን፣ ብዙ ፍላጎት አለን። እናንተ በእውነት በንጹህ ልብ ከጎናችን ከቆማችሁ፣ በኢትዮጵያዊነት ጽኑ እምነት ካላችሁ፣ ኩራት በሀገር እንደሚያምር ካመናችሁ፣ ካገዛችሁን አትጠራጠሩ፣ በአጭር ጊዜ ውስጥ ታሪክ እንሰራለን። ታሪክ እንሰራለን ማለት ሸይጣን ደግሞ የለም ማለት አይደለም። የእናንተ ስራ ለቀናው ነገር ማገዝ፣ በየሰዓቱ ደግሞ አዑዙ ቢላህ እያሉ ማባረር ነው። ትናንት ኢትዮጵያ ውስጥ ኢንጂነር ስመኘው የሚባል ሰው ለሀገሩ እየሰራ ያለ ሰው ምንነቱ ለጊዜው ባልታወቀ ሁኔታ ሕይወቱ አልፏል። ይሄ ዜና ልብ ይሰብራል። ሰው በሀገሩ በጠራራ ፀሐይ የሚሞትበት ሀገር ከመምራት በላይ የሚያሳፍር ነገር የለም። ሽፍታ በጫካ አቁሞ ይቀማል፣ ይገላል የነበረና ያለ ነው። መሀል ሀገር በዚህ ሁኔታ የሰው ሕይወት ሲያልፍ ያሳዝናል። ነገር ግን ሸይጣን ሲጀመርም ነበር እስከሚጨርስም ይኖራል። የኛ ስራ ክፉ ነገር ስናይ ሰውነንና ማዘናችን አይቀርም። እዛ ሐዘን ውስጥ ግን አንኖርም። ጥርሳችን ነክሰን እንወጣለን፣ ወደፊት እንሻገራለን። እንደዚያ እንድናደርግ የሚያስገድደን ነገር ምርጫ አልባ በመሆናችን ነው። ጥላቻውን፣ ስድድቡን፣ ብሽሽቁን ኖርንበት ውርደት እንጂ ትርፍ አላመጣም። አሁን የምንፈልገው ሰላም ነው። አሁን የምንፈልገው ፍቅር ነው። አሁን የምንፈልገው ይቅርታ ነው። ይሄ ደግሞ ዋጋ ይጠይቃል። ራስን ማሸነፍ ይጠይቃል። በመካከላችን ዲያቆን ዳንኤል ክብረት ይገኛል። ዲያቆን ዳንኤል እዚህ ቦታ እንድንገኝ በጣም ፍላጎት ነበረው። ለምን ስለው የሙስሊሞች ህብረት ያስደስተኛል ይላል። ለምን ስለ ሙስሊሞች አጥንተህ አትናገርም ስለው ዘንድሮ አንተ ስላለ በሚቀጥለው ከጋበዙኝ እናገራለሁ አለ። ሰው ስለ ጎረቤቱ ለመናገር ጎረቤቱ ብሎ ማደር አይጠበቅበትም። ዲያቆን ዳንኤል አብረውት ስላደጉ አብረውት ስለኖሩ ሙስሊሞች ለመናገር ሙስሊም መሆን አይጠበቅበትም። በሚቀጥለው ዓመት በእናንተ መካከል ተገኝቶ
ስለናንተ ፍቅር ስለናንተ አስተምሮ ስለናንተ ታማኝነትና ስለናንተ ሰጪነት የሚያቀውን የሰማውን ያነበበውን እንደሚያካፍል ተስፋ አደርጋለሁ። ብዙ ሰው ከኔ ጋር አለ። ክቡር አቶ ለማ ከኛ ጋር አለ። ዶክተር ወርቅነህ መካከላችን አለ። አምባሳደር አሉ፣ ወይዘሮ ብርቱካን አሉ፣ ብዙ ሰዎች አሉ። አንድ ጥቁር እንግዳ ደግሞ አለ፣ አህመድ ሼዴ የሚባል። እነዚህ ወንድሞች በብዙ ነገር ሞራል እየሰጡ እያገዙ እንድቆም ዛሬም ከናንተ ጋር እንድንገናኝ በጣም የሚረዱኝ በጣም የምወዳቸውና የሚወዱኝ ስለሆኑ በእናንተ ፊት አመሰግናለሁ ማለት ነው። $1 በቀን እንድታግዙኝ ለምኛችሁ ነበር። የለመንኳችሁ $1 ኢትዮጵያ ውስጥ ካሉ አይነ ስውራን እስካሁን ማስተማር የቻልነው 4% ብቻ። ለኔ አትርዱኝ፣ ረዳት ያጡ አይነ ስውራን አስተምሩ። አመሰግናለሁ።